እና ዳኝነት ሁሉንም እሱ ነውና ገዢ ያስተካክልልን። እስኪ አመስግኑ እግዚአብሔርን። መስራት በጣም ደስ ያሰኛል፣ ያኮራል፣ ያስደስታል። ለህሊናም በስራ ነው መንግሥተ ሰማያትን የምትገኘው። ማውራት ግን አውርቶ መሄድ ነውና ቀላል ነገር ነው። ማውራት አይከብድም። መስራት ግን መተግበር በጣም አስፈላጊ ነው። ሰርታችሁ ይህንን ካቴድራል በመገኘታችሁ ደስ ሊላችሁ ልትደሰቱ ይገባል። ደስተኞች ሁኑ በመስራታችሁ። የማይሰራ ሰው ያልሰራ ሰው የከሰረ ሰው ግን ወሬ ይችላል። በተሰራ ቤተ ክርስቲያን እንዲህ መገልገል ያስደስታልና አሁንም ለቀጣዩ ዓመት በሰላም ይህን በዓል አክብራችሁ ይህንን ብሔራዊ ታላቅ እውነተኛ የመንፈስ ቅዱስ በዓል እሱ የተሰቀለበት ትልቁ ቅዱስ ቀንና ትልቁ በዓል መጋቢት 27 ስለሆነ ለቀጣይ ዓመት በሰላም ያደርሰን ያደርሳቸው። የዚያ ሰው ይበለን። አሁን ደስ ስላለ ከላይ እስከታች ያላችሁት ቤተሰቦቻችን ሰዓቱን ብሄድ አንድ በልቦና ያለ መዝሙር ልጋብዝ ፈልጌ ነውና እንድታዳምጡኝ አሳስባለሁ። የስብከተ ወንጌል ኃላፊ የሰጡኝ ግን ጸሎት አድርግ ብለው ነው። ስለዚህ በዚህ መሰረት አንተ